ሄላው ሰላም ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ስለ ራስ ምታት ነው። ራስ ምታት መድሃኒት እየተጠቀምን እንዴት ነው ራስ ምታት ተመልሶ የሚመጣ የሚለውን ምክንያቶቹን ለመግለጽ እሞክራለሁ እና አብራችሁን ቆዩን። እና ራስ ምታት ብዙ ጊዜ በተለያየ ምክንያት ተመልሶ ሊመጣ ይችላል። ግን ዋና ዋና ምክንያቶች ብዬ ያስኳቸው በቂ ውሃ አለመጠጣት አንድ ምክንያት ሊሆን ይችላል። በቂ ውሃ አለመጠጣት እና ሁለተኛ ደግሞ በቂ እንቅልፍ አለመተኛት ይህም ሌላኛው ምክንያት ይሆናል። ሶስተኛው ምክንያት ደግሞ ጭንቀት እና መጨነቅ በተለያየ ምክንያት መጨነቅ እነዚህ ምክንያቶች ሊሆኑ ይችላሉ። እነዚህ ዋና ዋና ብዬ ያስኳቸው ሶስት ምክንያቶች ናቸው። ከዚህ በላይ ብዙ ምክንያቶች ሊኖሩ ይችላሉ። ስለዚህ የማስታገሻ ወይም የራስ ምታት መድሃኒት መውሰዱን ብቻውን በቂ አይደለም ማለት ነው። ስለዚህ የራስ ምታት ተመልሶ እንዳያሞት ህመም እንዳይኖር እነዚህን ከላይ የጠቀስኳቸውን ምክንያቶች መፍትሄ ሰጥተን መድሃኒት በአግባቡ ልንወስድ ያስፈልጋል ማለት ነው። ስለዚህ አብራችሁ ከእኔ ጋር ስለሆናችሁ አመሰግናለሁ። እና አዲስ መረጃ እንድነግራችሁ የምትፈልጉት መረጃ ካለ በታች ኮመንት ሴክሽን ላይ አስቀምጡልኝ። ይህን ፔጅ ላይክ፣ ሼር፣ ፎሎ በማድረግ ተባበሩኝ። አመሰግናለሁ።